ኩና ትችላለህ፣ የምሬ ነው ትችላለህ። ምን አይነት ጎል ያገባው በጠባብ አንግል ውስጥ ማለት ነው። ኧረ በፈጣሪ ይገባሃል። ደግሞ የመጀመሪያ ጎሉ ነው ባይዘው ያገባው ማለት ነው። 2 ፔናልቲ በ45 ደቂቃ ውስጥ ተከለከል፣ 2 ጎል በ45 ደቂቃ ውስጥ አገባን። ዳኛው ግን ምን አስቦ ነው ጋይስ? ምን አስቦ ነው ይሄንን የከለከለን ማለት ነው? ኧረ በፈጣሪ ዳኛው የዳኛውን እልህን የተወጣ ነው ማለት ነው። ዛሬ ወዲያው ምላሽ ነው የሰጠ ነው። በ45 ደቂቃ ውስጥ 2 ጎል፣ 2 ፔናልቲ ከልክሎን ከአንዳንድ ወዲያው 2 ጎል አገባን። ማንቼ ይችላል የምር ዛሬ 45 ደቂቃ አስደስቶናል። የሌለ ማለት ነው። ካሴ ተመልከቱ ያገባበት ቦታ ማለት ነው። ዲፍሌክሽን ቢኖረውም ጎሉ ማለት ነው የቱ ጋር እንዳለ ማለት ነው። ኧረ በስመ አብ ካሴሚሮ ትችላለህ። 1 ጎል 1 አሲስት በ45 ደቂቃ ውስጥ ብቻ ካሴሚሮ ማንቼ ይችላል የምር ዛሬ ማለት ነው። በቀል ነው የበቀል ቀን ነው ብራይተንን ማለት ነው። አይቀጡ ቅጣት ያለፉትን 6 ጨዋታዎች ቅጣት ነው የምንቀጣው ማለት ነው ዛሬ። ኤንዌይስ የማንቼ ደጋፊዎች ይህን ቪዲዮ በደንብ ኮፒ ሊንክ አድርጉ ማለት ነው። በደንብ ፎሎም እያደረጋችሁ ጋይስ ከውጤት በኋላ እንገናኝ። ገና ሌላ ጎል አግብተን ነው የምናሸንፈው። ወይኔ ክለብ ይለያል፣ ወይኔ ክለብ ይለያል ነው የምልህ ጀማው። ይሄ ክለብ ይለያል ነው የምልህ። በቃ ጭንቅ እያደረገ መልሶ ላላ የሚያረግ ክለብ ነው የምደግፈው ነው የምልህ። በቃ የሆነ ዝም ብላችሁ ስትደሰቱማ ደስ አይልም። ጭንቅ በሉና መልሳችሁ ላላ በሉ። በቃ የህይወትን ጣዕምን ይዋት በእኔ ያለን እኮ ክለብ እኮ ነው። አንቺ ወያላ ካምባክ ስጠብቂ ነበር። ካምባክ ይሄ ነው ካምባክ ማን 2 ሲገባ በቃ አቻን የሚወጣው ብለህ እንደዛ ስጮ የነበር ህብረተሰብ ቤት አለ። አሁን ናውጣ፣ አሁን ውጣ፣ እመለሳለሁ። ተረኛውን አስገባልኝ ማለት ነው። ይሄን ፐርፎርማንሳችን አይተውን ቻምፒዮንስ ጋር ያስገቡን ዝም ብለው ማለት ነው። ተመልሷል ማንቺ ተመልሷል ነው ምን ባክ ዋንጫው ሲፍራ ላይ አቀራርበ ጠብቀኝ መጥቼ እበለዋለሁ። ብሉን ኢዚላ አድርገው ነው እንዴት ነው የሚደረገው? የእንግሊዝ ቲሞች ምችሉ ከሆነ ቻሉ ማችሉ ከሆነ ከነራል ማድከነ ባርሴሎና ጋር ጫወታለሁ። በቃ እንደዚህ ችሎታ የሚቀነስ በእናንተ ጋር መጫወት ሰጅቶኛል። ይሄ ነው ማንቼ። መጣውልህ ደግሞ በሌላ ቪዲዮ ጠብቀኝ። መጣውልህ የዋንጫው ቲም መጣል። የዋንጫው መጣ በፈረስ ነው ማለት የዋንጫው ቲም እና አሁን ከኛው ዋንጫው የሚበላው አለ እያላችሁኝ ነው። እኔ ላዳምጣችሁ ጆሮዬ ልስጣችሁ አላዳምጥም ነው ማለት ምን አይነት ማንቸስተር ዩናይትድ ነው ማለት ያላ ነገ እንወራለን። መሽቷል። ቲክቶክ አዋርድ ላይ የተገባ ቮት ይደረግ። ሊጉባኤ አለ ግሎሪ ማን ይላል? ግባ እናውጣው እናቴ ተሙት ሰጠት ማለት ይሄ ነው። አንድ የማንቼ ደጋፊ እንዳይቀር ማለት ነው። በደንብ ኮፒ ሊንክ ሪፖስት ሼር በደንብ ኮሜንቱን ግሎሪ ማን ዩናይትድ ፎሎ አላደረክ በዚህ ቪዲዮ ነው 200,000 መግባት ያለብኝ። አባት በስመ አብ ሩበን አሞሪም እንዴት ነው የሚችለው? በመዳን የአውሮፓ ምርጡ አሰልጣኝ ሩበን አሞሪም ሴን ላመንስ የፕሪሚየር ሊጉ ምርጡ በረኛ። እኔ ምንም ክርክር ግርግር አልፈልግም። ዴሊክት የፕሪሚየር ሊጉ ምርጡ ሴንተር ባክ። ካዝሜሮ ምን አይነት ወርልድ ክላስ ተጫዋች ነው። ብሩኖ ፈርናንዴዝ አውር ካፕቴን 300ኛ ጨዋታው። ማቲያስ ኩኛ በዋዛ በዋይኒ ሩኒ ልደት ማግስት 10 ቁጥሩን ለብሶ ምን አይነት ፐርፎርማንስ ነው። ብራያን ምቤሞ ምን አይነት ብቃት ነው። አማድ ዲያሎ ምን አይነት ተጫዋች ነው። ሴስኮ ምን አይነት አሲስት ምን አይነት ሊንክ አፕ ነው። እንዴት ነው የምንችለው? በመድኃኒዓለም የመጨረሻ ብራይተን ይልሽ መጥቶ ምናምን ሰጠት። አሁን እያንዳንድሽ ወያላ ታሽቃብጫለሽ። ለኛ ወደሽ ሳይሆን በግድሽ ስለምንችል ነው የምታሽቃብጡት ማለት ነው። ግሎሪ ማን ዩናይትድ ሲጀመር ሀገሩ አኬድ ስትት 3-2 ሲሆን ቋጥረ ነበር። እንዳትዋሽ 3-2 ሲሆን ቋጥረ ነበር። ብራያን ምቤሞ ማለት ነው የማንቸስተር ከተማ ቁልፉ ይሰጠው። የኔ አባት እግዚአብሔር አይደል ነው አትቅረጽ። ይኸውልህ ስትት ነው የተደረገ። ዩናይትድ 3ኛ ጨዋታውን ይነሩ አሸንፏል። በረኛ እንደሚመልስ በዚህ በረኛ አወቀ።
እግዚአብሔር እኔ እኮ ባይንደርም ሆናናም እያሉ በረኛ የሚመልስ አይመስለኝም ነበር። አዋሳ ላይ ማለት ነው ፈተተተተት እያልኩ ኧረ ይመቸን ምችት ይበለን። ቲክቶክ ክሬቲቭ አዋርድ ላይ ቮት ማድረግ እንዳይረሳ። ዩናይትዳውያን ይሄንን አንበለጥም። ተሰጡ በቃ ብቻ እኔ ደስተኛ ነኝ። ወይ ምንድነው ቅር ያለኝ እላለሁ። ሰሞኑን የማንቼው ደጋፊ ሊቆረጥ ነው ጸጉሩን። ቀጣይ ማንቸስተር ዩናይትድ ከኖቲንጋም ፎረስት እና ከቶተናም ጋር የሚያደርገውን ጨዋታ ካሸነፈ ኤሊት ጸጉሩን ይቆረጣል። የቅና አቡሻ እስከ መቼ ሽፍታ መስለ